ክብር ለእግዚአብሔር ይሁን። እስቲ እንደገና በጭብጨባችን ጌታ ባርኩት። ክብር ለአምላካችን ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። መጽሐፍ ሲናገር እሱ አስቀድሞ ወዶናልና ይላል፣ እኛም እንወደዋለን ይላል። ክብር ለጌታ ይሁን። የፍቅር መጀመሪያው፣ የፍቅር ጠንሳሹ፣ የፍቅር ጀማሪው እኛንም ፍቅርን ያስተማረን እሱ ነውና እስቲ ጌታን እንባርከው። እወድሃለሁ ጌታ ሆይ በሉት። ክብር ለኢየሱስ ይሁን። መውደድንም ያስተማረን ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው? የልቤ አምላክ ሆይ ፍቅር ብርቱ ነው። እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው? የልቤ አምላክ ሆይ ዘምሩለት። እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ከቶ ምገልጸው? የልቤ አምላክ ሆይ እወድሃለሁ እወድሃለሁ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው? የልቤ አምላክ ሆይ ስለዚህ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ባወራው ያንተን ምስጋና ጌታ የልቤ በደረሰልኝ አምላክ ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብር የልቤ በደረሰልኝ አምላክ ያንተው ንገሮት የልቤ በደረሰልኝ አምላክ ያንተው ስለዚህ የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር። አንተን ካገኘው ጠግቤ አድራለሁ። ስለዚህ አምላኬ እስቲ በአንድ ላይ የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር። አንተን ካገኘው ጠግቤ አድራለሁ። ስለዚህ አምላኬ ስለዚህ አምላኬ እወድሃለሁ። ስለዚህ
ጌታ አንተን ካገኘው ሃሌሉያ ስለዚህ አምላኬ ወደ የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚህ አምላኬ ስለዚህ አምላኬ ስለዚህ አምላኬ ስለዚህ ጌታዬ ስለዚህ አባቴ እስቲ በልታችሁ ባርኩት ጌታ በለው ሕይወት ተገለጠ እኔማ አይቻለሁ ጌታ ቸር መሆኑ ቀምሻውኛለሁ እግዚአብሔር አምላክ እግዚአብሔር አምላክ ለኔም በርቶልኛል ታዲያ ከሱ ፍቅር ማንስ ስለዚህ የእግዚአብሔር ልጅ መድህኔ ሰላሜን የእግዚአብሔር ልጅ መድኔ ዕረፍቴ ነህ አንተ ለኔ ክብር ይሁንልህ።
በኖርዝ አሜሪካን የምትገኙ ወንጌላውያን አብያተ ክርስቲያናት እንደምታስታውሱት 50ኛ ዓመት በዓላችንን በ2024 ጁላይ በዲሲ በኮንቬንሽን ሴንተር እንዴት ባለ አስደናቂ ሁኔታ እንዳከበርን ታስታውሳላችሁ። አሁን ደግሞ 51ኛውን በዴንቨር ኮሎራዶ ለማድረግ በዝግጅት ላይ እንገኛለን። ሁላችሁም ከጁላይ 15 እስከ 19 ዴንቨር ኮሎራዶ 51ኛውን from celebration to mission በሚል ርዕስ እናካሂዳለን። በጁላይ 15 እና 16 የፓስተሮች ኮንፈረንስ እናደርጋለን። ጁላይ 17 እና 18 ደግሞ አጠቃላይ የህብረታችን ጠቅላላ ጉባኤ የሚካሄድበት ነው። ከዚህ ፕሮግራም ጋር አብሮ ጎን ለጎን የሚካሄድ ደግሞ በጁላይ 17 ሐሙስ ማታ፣ ጁላይ 18 ዓርብ ምሽትና ጁላይ 19 ከሰዓት በኋላ ደግሞ ትልቅ ግራንድ የሆነ የሪቫይቫል ኮንፈረንስ በመላው አሜሪካ በሌላውም ዓለም የምትገኙ ቅዱሳን ወደ ኮሎራዶ ብትመጡ በዛ ጊዜ እግዚአብሔር በሕይወታችሁ አዲስ ነገር ያደርጋል። የመጎብኘት የመባረክ የመጽናናት ጊዜ ይሆንልናል። እያመለኩኝ ይለቅልኝ ብዙ ምስጋና አለኝ አምላካችንን በአንድነት ከፍ እንድናደርግ ሁላችንም በዚህ ስፍራ መተን የአምላካችንን ስም እንድናገን ከፍ እንድናረግ ጠይቃችኋለሁኝ። እዚህ ጊዜ ምንም ሳታስቡ እናንተ በዚህ ፕሮግራም ላይ ብቻ ለመገኘት ከወዲሁ ፕሮግራም እንድትይዙ በጌታ ፍቅር እንለምናችኋለን። መዘምራን በእግዚአብሔር ፊት ይቆማሉ፣ የጌታቸውን ስም በአደባባይ ይጠራሉ። የእግዚአብሔር መንፈስ በመካከላችን ይገኛል፣ ድንቅንም ነገር ያደርጋል። እጆቿን ዘርግታ ዴንቨር አብያተ ክርስቲያናት ተጠብቃችኋለች። በዚህ ጊዜ ስትመጡ አታስቡ። ፕሮግራሙን የምናደርገው ይሄን የምታዩት አዳራሽ ላይ ነው። ለጻናት ቦታ አለን። ለነሱ የምታስቡት ነገር የለም። ለነሱ አስተማሪዎች ተመድበዋል። የተለያዩ ስልጠናዎችም ይኖሩናል። ታላቅ ኮንፈረንስ እናደርጋለን። ሁላችንም ህብረት እናደርጋለን። የእግዚአብሔርን ጸጋ እንካፈላለን። የእግዚአብሔርን ክብር እናያለን። የእግዚአብሔርን እጅ እንጠብቃለን። ሁላችሁንም እንጋብዛችኋለን። እግዚአብሔር ድንቅ ጊዜ ይሰጠናል። ወደ ኮሎራዶ ዴንቨር ከጁላይ 15 እስከ 19 እግሮች ሁሉ ይፍጠኑ። እንታያለን፣ እንገናኛለን፣ ህብረት እናደርጋለን። እግዚአብሔር ይባርካችሁ። ሻሎም። ጁላይ 15 2025 በዴንቨር ኮሎራዶ አስደናቂ የሆነ ኮንፈረንስ ይካሄዳል። አሜን። የኖርዝ አሜሪካ የኢትዮጵያውያን አብያተ ክርስቲያናት ህብረት ተሳተፉ። በጉጉት እየጠበቅነው ነው ያለነው። እግዚአብሔር ይባርከናል። ያው ጁላይ 15 እስከ 19 2025 የዚህ ዓመት የአብያተ ክርስቲያናት ህብረት ኮንፈረንስ የሚደረገው በዴንቨር ኮሎራዶ ነው። እንደምታውቁት የዴንቨር ኮሎራዶ ደግሞ ተራራማዋ ስቴት ደግሞ ለአሜሪካ ሁሉ ለትራንስፖርቴሽን አመቺ ስቴት መካከል ላይ ያለች እና እኛም እንደ አብያተ ክርስቲያናት እዚህ ተዘጋጅተናል እናንተን ለመቀበል ለማስተናገድ እንደ ቤተሰብም በግልም በተለይ አብያተ ክርስቲያናት መሪዎች ሁላችሁንም ዌልካም ማለት እንፈልጋለን። ተባረኩ። From celebration to mission ብዙ ምስጋና አለኝ ለሞተልኝ ብዙ እልልታ አለኝ ብዙ እልልታ አለኝ ለሞተልኝ